ህይወት የሚወስድ አይነት ህመም ነበር ያመማት ብዙዎችን ገድሏል እዛ ሰዓት ላይ ታመሜ ምናምን ያልቻት ይወራች እና ባሌ ቢኖር እኮ አለች ስለኔ የሚያወራች ነው ልጄ እኮ እንደዚህ ተጎድታለች እንደዚህ ተበድላለች ምናምን ያለቻት ነውና አባት ቢኖራት እኮ ባል ቢኖረኝ እኮ እንደዚህ አትሆንም ነበር አለች አገኘዋት ማለት ነው ከዛ ግን እኮ እንደሚያመው ሰው አይደለም ይኖርሽ አልኳት ከዛ አንቺ እንደምሽ ብዬ ነው አለች እና ልክ ነች ስታለቅስ ባያት ጠንካራ አልሆነም ነበር የሆነች አልቃሻው ሴትዮ ነበር ሞኑ ስትልፈሰፈስ ባያት ኖሮ ልፍስፍስ ሴትዮ ነበር ሞኑ ምናልባት ጠንካራ አረገኝ የሷን ጥንካሬ ማየቴ ነው እኔ ለጥንካሬ ምሳሌ እናቴ ነች ሁሉም ሰው ምሳሌ አብዛኛው ሰው ምሳሌ እናቱ ነች አክቹሊ የኔ እናት ግን እንዳልኩ ነው ማለት ልብ ያላት እስከማይመስለኝ ድረስ ምትሰበር እስከማይመስለኝ ድረስ የኔ እናት ብቸኛ ሰው ስትጣላ ምታያት እኔ ነው ከማንም ሰው ማለት አትጣላም ይዘይ ግን ሰው ምንም ስለማያረጋት አይደለም በቃ አትጣላትም የሆነ ነገር አርጋሃት ልትጣላኝ ነው ስትል ትረዳለች ሆነስሊ ነው ያበሳጨኛል እሱ ባህሪዋ ምናልባት ያልተከበርነው እንደዛ ስለሆነችም ነው የሚል ሐሳቤ ነበርኝ ዛሬም እንደዛ ነች ድሮ አይደለም ዛሬም ይገርም ነበር ያ እኔ ያናድደኛል አክቹሊ እና ሰዎች እንደታናሽዋ ትሪት ሲያደርጉ አሳይ ምናምን ይደብረኛል እና ዛ ሞመንት ላይ እና ስልኩ ካቋረጥኩ በኋላ ረጅም ወሬ ነው ያወራችሁ ሁሉን መቅረስ ስላልቻልኩ ነው ሁሉም ነገር ስለማይፖሰት እና ያምሻል ስላት እንዴ የልጅነት ባል እኮ ነው ያለች ዲራው ያመኝ አንቺ እንኳን ማታውቂው አባትሽ ናፍቆሽ አሞሽ መቃብር ሄደሽ አልቅሰሻል አለች ሳታየኝ ብዙ አልቅሻለሁ ተኝተሽ ብዙ አልቅሻለሁ ከእግዚአብሔር ጋር ብዙ አልቅሻለሁ ከዛ ግን እግዚአብሔር አጽናናኛለች የሆነ ሰው ትንቢት ነግሯት ነበር አይሞትም ባልሽ ምናምን ብሎ ከዛ እንትን ስትል ከዛ ሲሞት በጣም አዘነች እና ከእግዚአብሔር ጋር ተጣላች አይሞትም ብለኸኝ ነበር ስለዚህ ለምን ሞት ብዬ በጣም አዝኝ ያለች በጣም አምርራ አዝና ከዛ አንድ ቸርች ውስጥ ቁጭ ብዬ ያለች መጨረሻ ነበርኩ መብቴ ነው እኔ ሉዓላዊ ነኝ ልጄ ነው ስፈልግ ልወስደው ስፈልግ ላኖረው መብቴ ነው ሊትራሊ እንደዚህ ነው ያለኛለች ከዛ በኋላ ተጽናናው አለች ለካ እውነትም እግዚአብሔር አዋቂ እንኳን ደሞ አንቺን ሰጠኛለች እና ለዛ ነው የጠየቅኳት በቃ አንዳንድ ሰዎች የታመሙ አይመስሉም ግን አንዳንዴ ህመም ሲበዛም ዝም ያሰኛል መሰለኝ እንደዛ መሰለችኝ በጣም በዛባትና ዝም ማስባላት መሰለኝ የሆነ ጊዜ የሆነ ቪዲዮ ሰርተሻየው አባቴ ታሞ እንዲኮ ብትበላ ያሽልሃል እንዲኮ ብትበላ እና የሆነ የተናገረ ያልሽው ነገር አለ እስቲ ንገሪኝ ስለሱ ሞመንት ከዚህ ቶፒክ ከመውጣታችን በፊት ታሞ ተኝቶ ነው አለች እንዳልኩ የኔ አባት ደግ ነው ማለት ማያውቀውን ሰው እየተሸከመው የሚመጣ ሰው ነው እና ታሞ ተኝቶ አለች ሰው ይመጣና ማር ብታበይው እኮ ይሏታል ወተት ቢጠጣ እኮ ስለሌላቸው ነው ፎሪ በቃ እዛ ሰዓት ላይ ሚላስ የሚቀመስ አልነበረም ቤት ውስጥ ገባ እሱን ማሳከም ያጣ አይልክ ሳሚ እኔ ድህነት አልወድም ሰው በገንዘብ ምክንያት ሲሞት አይቻለሁ የእግዚአብሔር ፈቃድ ስላልሆነ ነው አልጋፋም እሱን ምናልባት ግን ገንዘብ ቢኖራቸው ተስፋ ይኖረው ይሆን ነበር መታከም እድል ይኖረው ነበር እንደማጣት የሚያስጠላ ነገር የለም እኔ በህይወትሽ መሆን ማትፈልጊው ነገር ምንድነው ብትለኝ ድሃ ነው እኔ ድህነትን ድሃ መሆን አልፈልግም ስትል ያምሻል እንዴ ምናምን ብሎ የሚውረገረግ ሰው ራሱ ይገርመኛል ድህነት ምን ይወደዳል ምናልባት ድሃ ባልሆን አባት ይኖረኝ ነበር ምናልባት ገንዘብ ቢኖራቸው እንደዛ አይነት ልጅነት አይኖረኝም ነበር አይኑ አባቴ ቢኖር በህይወት ምን አይነት ህይወት ሊኖር እንደሚችል እና እየመጡ እንትን ብትሰጩ እኮ እንትን ብታረጊለት እኮ ይሏታል ማለት ነው ታሟል እኮ አለች በጣም ሊሞት እያጣጣረ ነው ከመሞቱ ከአራት ቀን በፊት ምናምን አይቲንክ እንደዛ ያላችኋለች በግድ ቀና አለና ከቻላችሁ ይዛችሁላት ነው ቸግሯት ነው እንጂ ሚስት ያልጠፋትም አላቸው እነሱ ሰዎች ደግሞ ይችሉ ነበር ገባ አሁን መተው እንትን ብታረጊለት እኮ የሚሉ ሰዎች ይችሉ ነበር አለመቻል መጥፎ ነገር ለዛ ነው እና አሁን ከንቱ መካሪያ እናደደኛለን